ሰላም እንዴት ናችሁ? እኔ ደሳለው ነኝ። የኤግዚት ኤግዛም ጥያቄዎችን እየሰራው እገኛለሁኝ ማለት ነው። ዛሬ ደግሞ ከባለፈው የቀጠለ ፓርት 2 ይዤላችሁ መጥቻለሁ። ምናልባት እናንተ ለፔጁ አዲስ ከሆናችሁ ፔጁን ሳብስክራይብ እና ላይክ እያደረጋችሁ ጀምሩልኝ። ቀጥታ ወደ ጥያቄዎቹ እንሄዳለን ማለት ነው። የመጀመሪያው ጥያቄ a 27 years old preemie gravida woman who does not remember her last normal menstrual period come to labor and delivery unit with a compliance of pushing down pain of 3 hours duration. After asking all relevant history, abdominal examination was done to assess the gestational age of the fetus. What is the most appropriate Leopold maneuver in identifying her gestational age? ነው የሚለው ጥያቄው። ከዚህ በፊትም እንደምላችሁ ወደ ምርጫዎቹ ከመግባታችሁ በፊት መጀመሪያ የጥያቄውን መንፈስ በደንብ ተረድታችሁ ጥያቄውን ብሬክ ዳውን አድርጋችሁ ወደ ምርጫዎቹ ማየት ትችላላችሁ። ምናልባት ኤግዛም ላይ ስትሆኑ ይህንን ሁሉ ማድረግ ታይም ሊጨርስባችሁ ይችላል፣ ግን አስማች አስ ፖሲብል ጥያቄውን ተረድታችሁ ወደ ምርጫው ብትሄዱ የተሻለ ስኮር ታደርጋላችሁ ብዬ ስለማስብ ነው። ጥያቄውን ብሬክ ዳውን እናድርግና ወደ ምርጫዎቹ እንሄዳለን ማለት ነው። A 27 years old preemie gravida woman who doesn't remember her last normal menstrual period come to labor and delivery unit with a compliance of pushing down pain of 3 hours duration ነው የሚለው። ምንድነው? preemie gravida woman ነች። last normal menstrual period ሆነ አታውቅም። ነገር ግን የመጣችበት compliant pushing down pain ነው። pushing down pain ነው። ዱሬሽኑ ሌቨር ዱሬሽኑ 3 hours ዱሬሽን ነው። ሁሉንም አስፈላጊ የሆኑ ሂስትሪዎችን ከወሰድን በኋላ ምንድነው አብዶሚናል ኤግዛሚኔሽን አሰስ እያደረግን ነው። ምኑን ለማወቅ? ገስቴሽናል ኤጁን ለማወቅ፣ የፊተሱን ገስቴሽናል ኤጅ ለማወቅ አሰስ እያደረግን ነው። ምክንያቱም ላስት ኖርማል ሚኒስትሪያል ፔሪዮዷን አታውቅም። ያሉን አማራጮች ምንድነው? ከኤልኤንፒ ውጪ ያለው ነው ማለት ነው። በፊዚካል ኤግዛሚኔሽን ነው ገስቴሽናል ኤጁን አሰስ ለማድረግ የፈለግነው። የጥያቄው መንፈስ እንደዛ ነው። የትኛው ሊዮፖልድ ማኑቨር ነው ገስቴሽናል ኤጁን አሰስ የሚያደርግልን ነው ጥያቄው የሚለውና ፊዚካል አብዶሚናል ኤግዛሚኔሽን በምንሰራበት ጊዜ ፊዚካል ኤግዛሚኔሽን ላይ 4 ሊዮፖልድ ማኑቨሮች አሉ። የመጀመሪያው the first ሊዮፖልድ ማኑቨር ወይም ደግሞ ፈንዳል ፓልፔሽን ይባላል። ፈንዳል ፓልፔሽን የምንሰራው ለሁለት ፐርፐዝ ነው። የመጀመሪያው what occupies the fundus የሚለውን ነገር አይደንቲፋይ ለማድረግ፣ ሁለተኛው ደግሞ ፈንዳል ሃይቱን ሜጀር ለማድረግ እንጠቀምበታለን ማለት ነው። what occupies the fundus የሚለውን either fetal head ነው ኦኩፓይ ያደረገው ወይም ደግሞ fetal breech ነው ኦኩፓይ ያደረገው የሚለውን ነገር ፓልፔት አድርገን አይደንቲፋይ እናደርጋለን በፈንዳል ፓልፔሽን ወይም ደግሞ በፈርስት ሊዮፖልድ ማኑቨር ማለት ነው። ሁለተኛው ደግሞ ፈንዳል ሃይቱን ሜጀር ለማድረግ ሜጀር ለማድረግ አይዘር ምንድነው በፊንገር ሜተድ አይደንቲፋይ ልናደርግ ማለት ሜጀር ልናደርግ እንችላለን ፈንዳል ሃይቱን፣ ያለም ደግሞ በታፕ ሜተድ ሴንቲሜትሮችን በመጠቀም ሜጀር ልናደርግ እንችላለን ማለት ነው። የመጀመሪያው ሊዮፖልድ ማኑቨር ፈንዳል ፓልፔሽን ወይም ደግሞ ፈርስት ሊዮፖልድ ማኑቨር የምንለው ፈንዳል ሃይትን ሜጀር ለማድረግ ይጠቅመናል። what occupies the fundus የሚለው ነገር ሜጀር ለማድረግ ይጠቅመናል ማለት ነው። ሁለተኛውና ሰከንድ ሊዮፖልድ ማኑቨር ብለን የምንጠራው ላተራል ፓልፔሽን ወይም ደግሞ ሰከንድ ሊዮፖልድ ማኑቨር ነው። ላተራል ፓልፔሽን ዋናው ፐርፐዙ ፌታል ባክን አይደንቲፋይ ለማድረግ ነው። ምክንያቱም ፌታል አርቲቪትን ሂር ለማድረግ አት ዘ ባክ አስኮልቴት ስለምናደርገው ፌታል ባክን አይደንቲፋይ ማድረግና አዛት ኤሪያ ፌቶስኮፓችንን አስቀምጠን ፌታል አርቲቪቱን ሜጀር ማድረግ ወይም ደግሞ አስኮልቴት ማድረግ ስለሚጠበቅብን ማለት ነው። ላተራል ፓልፔሽን ፐርፐዙ ፌታል ባክን አይደንቲፋይ ለማድረግ ነው። ሌላኛውና ሰርድ ሊዮፖልድ ማኑቨር ብለን የምንጠራው ደግሞ ፓውሊክ ግሪፕ ይባላል። ፓውሊክ ግሪፕ ወይም ደግሞ ምንድነው? የኛው ማኑቨር በአንድ እጃችን ብቻ የምንሰራው ብቸኛው ማኑቨር ነው። ከአራቱ ማኑቨሮች ውስጥ ላይ በአንድ እጅ የሚሰራው ፓውሊክ ግሪፕ የምንለው ነው። ፐርፐዙ ደግሞ አንደኛ ፕሬዘንቲንግ ፓርቱን አይደንቲፋይ ለማድረግ እንጠቀማለን። ሁለተኛ ደግሞ ኢንጌጅመንቱን አይደንቲፋይ ለማድረግ
እንጠቀማለን ማለት ነው። አራተኛውና የመጨረሻው ሊዮፖልድ ማኑቨር ፐልቪክ ፓልፔሽን ወይም ደግሞ ዲፕ ፐልቪክ ፓልፔሽን የሚባለው ነው። ይህኛው ፐርፐዙ አንደኛ ዲሴንቱን ለማወቅ እንጠቀምበታለን፣ አቲቲዩዱን ለማወቅ እንጠቀምበታለን። እነዚህ ነገሮችን አይደንቲፋይ ለማድረግ የሚጠቅመን ዘ ፎርዝ ሊዮፖልድ ማኑቨር ወይም ደግሞ ዲፕ ፐልቪክ ፓልፔሽን ወይም ፐልቪክ ፓልፔሽን የምንለው ማኑቨር ነው ማለት ነው። ሶ እኛ የተጠየቅነው ገስቴሽናል ኤጅ ኦፍ ዘ ፊተስን አሰስ ለማድረግ የትኛውን ማኑቨር እንጠቀማለን ነው። ሶ የመጀመሪያው ወይም ደግሞ ፈንዳል ፓልፔሽን የምንለው ፈንዳል ሃይቱን አሰስ ለማድረግ ስለሚጠቅመን ፈንዳል ሃይቱን አሰስ አደረግን ማለት ደግሞ ምንድነው ገስቴሽናል ኤጁን ዲተርማይን ለማድረግ ይጠቅመናል ማለት ነው። ሶ ለዚህ ጥያቄ መልስ የሚሆነው ፈንዳል ፓልፔሽን የሚለው ወይም ደግሞ ዲ ላይ የተቀመጠው ምርጫ ይሆናል ማለት ነው። ጥሩ፣ እስኪ ወደ ቀጣዩ ጥያቄ እንሂድ። ሁለተኛው ጥያቄ a 27 years old woman come with her husband to use implant as a means of contraception. After providing necessary information and counseling, the provider observed her arm to locate appropriate site for insertion of the rod. Where is the recommended site of the insertion of this case ነው የሚለው። ሶ ኢምፕላንት ልትወስድ ነው የመጣችው። ሶ የኢምፕላንት ኢንሰርሽን ሳይቱን ነው የጠየቀው። የኢምፕላንት ኢንሰርሽን ሳይቱን ነው የጠየቀን። ሶ ምርጫዎቹን እና በቀላሉ ምርጫው ማግኘት እንችላለን። የመጀመሪያው ምርጫ ኤ ላይ የተቀመጠው 8 cm above the elbow fold and in the inner aspects of the arm። እሺ እንተውና ወደ ቢ ላይ እንሂድ። 8 cm above the elbow fold and then in the outer aspects of the arm ይላል። እኛ ይሆን አሁን ሳይቱን ሜጀር ስናደርግ ከኤልባው ፎልድ ከ6 እስከ 8 ሴንቲሜትር ሜጀር አድርገን in the inner aspects of the arm ነው ኢንሰርት የምናደርገው። ነገር ግን ቢ ላይ የተቀመጠው outer aspects of the arm ነው የሚለው ይሄኛው ውድቅ ይሆናል ማለት ነው። ሲ ላይ የተቀመጠው 8 ሴንቲሜትር below the elbow ይሄ ጭራሽ below ነው የሚለው ምን ምርጫ ውስጥ አይገባም። ዲ ላይ ያለውም በተመሳሳይ 8 cm below the elbow ነው የሚለው። so 6 to 8 cm above the elbow and then in the inner aspects of the arm ነው ኢንሰርት የምናደርገው under the skin ወይም ደግሞ ኢንትራደርማል ኢንሰርት እናደርጋለን በባይሴፕስ እና በትራይሴፕስ መካከል ባለው በሳልከሱ under the skin ኢንሰርት እናደርጋለን ማለት ነው። so ሳይቱ 6 to 8 cm above the elbow fold and then inner aspects of the arm የሚለው ኤ ላይ የተቀመጠው ምርጫ ይሆናል ማለት ነው። እሺ ወደ ቀጣዩ ጥያቄ እንሂድ። A 34 years old gravida 1 non-diabetes woman is admitted to labor ward. The estimated fetal weight is 4,000 gram and labor progress is good. At the second stage, an episiotomy is done to avoid excessive tear. What is the initial step to repair episiotomy? ይሄኛው ጥያቄ ስለ ኤፒዞቶሚ የሚያወራ ጥያቄ ነው። ሶ ኤፒዞቶሚ ስንሰራ የመጀመሪያው ኢኒሻል ስቴፓችን ምንድነው ነው የሚለው። ኤ ላይ የተቀመጠው ምርጫ identify the apex and start to repair 1 cm above it. B close the perineal muscle using interrupted 2O sutures. C close the skin using interrupted 2O sutures. And D identify the apex and start to repair 1 cm below it. የመጀመሪያው ፈርስት ስቴፓችን የሚሆነው ኤፒዞቶሚ በመሰራበት ጊዜ አፔክሱን አይደንቲፋይ ማድረግ ነው። አፔክሱን አይደንቲፋይ ካደረግን በኋላ ከአፔክሱ 1 ሴንቲሜትር ገባ ብለን ሪፔር ማድረግ እንጀምራለን ማለት ነው። ከዛ በኋላ ነው ከዛ ቫጂናል ሙኮሳውን እንሰፋለን። ከቫጂናል ሙኮሳው በኋላ መስልን እንሰፋለን። መስል አይዘር ኢንተራፕትድ ኦር ኮንቲኒየስ እንሰፋለን። ከዛ በኋላ የመጨረሻው ላየር ደግሞ ስኪን ይሆናል። ስኪንን ሳብኩቲኩላር መስፋት እንችላለን ማለት ነው። ሶ ኤፒዞቶሚ ሪፔር ስናደርግ የመጀመሪያው ኢኒሻል ስቴፓችን አፔክሱን አይደንቲፋይ ማድረግ ነው። አፔክሱን አይደንቲፋይ ካደረግን በኋላ 1 ሴንቲሜትር ከአፔክሱ ገባ ብለን ስንል አበብ ዘ አፔክስ ማለት ነው። አበብ ዘ አፔክስ 1 ሴንቲሜትር ከፍ ብለን እንጀምራለን ማለት ነው። ስለዚህ ኤ ላይ የተቀመጠው ምርጫ መልስ ይሆናል ማለት ነው። ጉድ
ወደ ቀጣዩ ጥያቄ እንሂድ። ቀጣዩ ጥያቄ የሚለው a 26 years old pregnant woman came to health center for the first antenatal visit. She has history of fetal loss due to delay to seek care. Her pregnancy BMI was 21 kilogram per centimeter square. Currently, she has fear of losing the fetus. What is the most appropriate advice for a woman? ይህች እናት ለመጀመሪያው አንቲናታል ቪዚት ነው የመጣችው። ከዚህ በፊት በዲሊያንስ ምክንያት ፌታል ሎዝ አድርጋለች። አንድ ፌታል ሎዝ አላት። ሶ ምን ሪከመንድ እናርጋት ወይም ደግሞ ምን አድቫይስ እንስጣት ነው። የመጀመሪያው ምርጫ የሚለው about health lifestyle ምንም ስለ ላይፍ ስታይል ጋር አይደለም መሆን ያለበት። B about danger sign, C about nutrition, D about infection prevention. ሜቢ ሁሉንም ሪከመንድ ልናደርጋት እንችላለን፣ ግን ከዚህ ሴናሪዮ ጋር የሚያያዘው ግን ምንድነው about danger sign ነው። ዲሌይ በማድረጓ ምክንያት ከዚህ በፊት ፌታል ሎዝ አድርጋለች። ሶ ዳንጀር ሳይኖችን ካውንስል እናደርጋታለን፣ አድቫይስ እናደርጋታለን። ዳንጀር ሳይን አድቫይስ ካደረግናት በኋላ እነዚህ ዳንጀር ሳይኖች ካየች ከዳንጀር ሳይኖች ውስጥ ላይ አንዱን ካየች ወዳውኑ ወደ አቅራቢያዋ ጤና ተቋም ሄዳ ህክምና እንድታደርግ ሪከመንድ ማድረግ አለብን ወይም ደግሞ አድቫይስ ማድረግ አለብን ማለት ነው። ሶ እዚህ መልስ ሊሆን የሚችለው about danger sign የሚለው ቢ ላይ የተቀመጠው ምርጫ ይሆናል ማለት ነው። ቀጣዩ ጥያቄ a 38 years old primigravida woman come to labor and delivery unit with a compliance of pushing down pain of 3 hours duration. On examination, she has 2 contractions per 10 minutes which lasts 30 to 35 seconds and the fetal heartbeat was 138 per minute. Vaginal examination revealed that 4 cm dilated cervix with mucoid and then slightly streaked blood. What is the most likely explanation for this finding? ፕሪሚግራቪዳ እናት ነች። በ38 ዓመት የሞላት ፕሪሚግራቪዳ እናት ወደ ሌበር ኤንድ ዴሊቨሪ መጣች። የመጣችበት ቺፍ ኮምፕላያንት ፑሽንግ ዳውን ፔን ነው። ዱሬሽኑ 3 hours። ኤግዛማይን ስናደርግ 2 ኮንትራክሽን አላት በ10 ሚኒት ውስጥ። እያንዳንዱ ኮንትራክሽን መጥቶ ከ30 እስከ 35 ሰከንድ ይቆያል። which is moderate contraction አላት ማለት ነው። and fetal heartbeat 138 ነው per minute ማለት ነው። ኖርማል ሬንጅ ውስጥ ነው። vaginal examination 4 ሴንቲሜትር ነው። cervix 4 ሴንቲሜትር ዳይሌት አድርጓል። and examining finger ላይ mucoid and slightly streaked blood አለ። mucoid and slightly streaked blood አለ። what is the most likely explanation for this finding ነው የሚለው። ኤ ላይ ተቀመጠው active first stage of labor with IUGR ነው የሚለው። ስለ IUGR እዚህ ጋር ምንም ነገር የሚገልጽልን ነገር የለም። ምናቀው ነገር የለም። ሶ ኤ ላይ ያለውን እንጥላለን። ቢ ላይ active first stage of labor with APH ይላል። antepartum hemorrhage። አሁን mucoid and slightly streaked blood ስላገኘን ሌበር ላይ ያለችን እናት APH ነው ብለን ዲያግኖስ አናደርግ። APHን ዲያግኖስ ለማድረግ የራሳችን የሆነ ክራይቴሪያ አለን። የራሱ የሆነ ዲያግኖስቲክ ክራይቴሪያ አለው። ሶ አሁን mucoid and slightly streaked blood examining finger ላይ ሌበር ላይ ያለች እናት ላይ ማግኘት is not APH. ሶ ቢ ላይ ያለውን ነገር እንዘላለን ማለት ነው። ሲ active first stage of labor with show ይላል። appropriate answer ሊሆን የሚችለው ይሄ ነው። ሌበር ላይ ያለች እናት examining finger ላይ slightly mucoid and then streaked blood አለ ማለት that's sign of show. so active first stage of labor with show የሚለው ምርጫ ይሆናል ማለት ነው። ነገር ግን አሁን አዲስ እየወጡ ባሉ ጋይድላይኖች መሰረት 4 ሴንቲሜትር ሰርቪክስ ዳይሌት አድርጎ active first stage አንለው። active first stage የምንለው ከ5 ሴንቲሜትር በኋላ ያለው ነው። ሶ 4 ሴንቲሜትር አሁን ባለው ጋይድላይን መሰረት ላተንት ነው ሊሆን የሚችለው። ግን ጥያቄው በበፊት ጋይድላይኖች ስለወጣ ሊሆን የሚችለው active first stage of labor with show የሚለው ሲ ላይ ያለው ምርጫ መልስ ይሆናል ማለት ነው። ጥሩ ወደ ቀጣዩ ጥያቄ ስንሄድ a 37 years old multiparous woman presented with excessive bleeding 2 days after spontaneous vaginal delivery. A retained fragment of placenta on examination was found and removed. Finally, a woman was resuscitated, excessive bleeding stopped, vital
signs were in the normal range and she became stable. What is the most likely preventive measure for the future ነው የሚለው። ይቺ እናት ከወለደች ከሁለት ቀን በኋላ vaginal bleeding develop አድርጋ ነው የመጣችው። that means PPH develop አድርጋ መጣች። and examine ስናደርግ retained placenta አለው retained fragment of placenta አለ። አንዱ ምንድነው retained fragment of placenta PPH ሊያመጡ ከሚችሉት ኮዞቹ ውስጥ ነው። so በዛ ምክንያት PPH develop አደረገች። finally resuscitate አደረግናት retained placenta removed ሆነ resuscitate አደረግናት ብሊዲንጉ ቆመ vital sign ኖርማል ሬንጅ ውስጥ ገባ so ማኔጅ ተደረገች ማለት ነው። ነገር ግን ይቺ እናት እንደዚህ አይነት ችግሮች for the future ሪፒት እንዳያደርጉ የትኛው preventive measure እንጠቀማለን ወይም ደግሞ ምንጠቀመው የትኛው preventive measure ነው? so ኤ ላይ ተቀመጠው promote institutional delivery የሚል ነው። B screening for risk factors C blood grouping for all women D active third stage management እዚህ ጋር ሊሆን የሚችለው ምንድነው አሁን ብዙ ጊዜ ትንሽ ሊያምታታ የሚችለው ኤ ላይ promote institutional delivery የሚል አለ ዲ ላይ ደግሞ active third stage management የሚል አለ ሶ ምንድነው institutional delivery promote አድርገናል institution ላይ ብትወልድ እንኳን active third stage management ከሌለ ይሄ ነገር happen ማድረጉ አይቀርም so እዚህ ጋር ለፕሪቬንቲቭ ሜዠር ለዚህ ፒፒኤችን ፕሪቬንት ለማድረግ እንደ ፕሪቬንቲቭ ሜዠር መውሰድ ያለብን አፕሮፕሪየት ሊሆን የሚችለው ኤ ላይ የተቀመጠው ኢንስቲትዩሽናል ዴሊቨሪን ፕሮሞት ማድረግ ሳይሆን አክቲቭ ሰርድ ስቴጅ ማኔጅመንትን ፕሮሞት ማድረግ የተሻለ ነው። ለምን ካላችሁን even if ኢንስቲትዩሽናል ዴሊቨሪ ላይ ማለት ኢንስቲትዩሽን ላይ ዴሊቨር አድርጋ አክቲቭ ሰርድ ስቴጅ ማኔጅመንት ካልተደረገላት ወይም ደግሞ አክቲቭ ሰርድ ስቴጅ ማኔጅመንት ከሌለ ይችናት አሁንም ፒፒኤች ዲቨሎፕ ማድረግ ቻንሷ ሃይ ነው ሶ ስፔሲፊካሊ አክቲቭ ሰርድ ስቴጅ ማኔጅመንት ላይ ፕሮሞት ካደረግን ምንድነው ፒፒኤች ዲቨሎፕ ላታደርግ ትችላለች ማለት ነው ሶ እንደ ፕሪቬንቲቭ ሜዠር ሊሆን የሚችለው ዲ ላይ ያለው አክቲቭ ሰርድ ስቴጅ ማኔጅመንት የሚለው ይሆናል ማለት ነው መልሳችን ዲ ይሆናል ወደ ቀጣዩ ጥያቄ ስንሄድ a 37 weeks primigravida woman came to health center with a complaint of pushing down pain of 5 heart pressure she has no any history of danger sign on abdominal examination 38 weeks sized gravity stress longitudinal line cephalic presentation and 4 centimeter for contraction per 10 minutes which lasts 40 seconds fetal heartbeat is 110 per minute vaginal examination shows fully dilated cervix ruptured membrane vertex presentation with left occipital anterior position station +1 and what is the most appropriate management plan for the above scenario ወደ ምርጫው ከመሄዳችን በፊት ጥያቄውን በደንብ አድርገን እንረዳውና ወደ ምርጫዎቹ እንሄዳለን 37 ሳምንት ላይ ነች ፕሪሚግራቪዳ ውመን የመጣችበት ፑሽንግ ዳውን ፔን ዱሬሽኑ 5 አወር ከዚህ በፊት ምንም አይነት ዳንጀር ሳይን ሂስትሪ የለባት አብዶሚናል ኤግዛሚኔሽን ስንሰራ ዩትራይን ሳይዙ 38 ሳይዝድ ነው ሎንጊቲዩድናል ነው ሴፋሊክ ፕሬዘንቴሽን ነው አራት ስትሮንግ ኮንትራክሽን አላት ፌታል ሄርትቢቱ 110 ፐር ሚኒት ያ ማለት ምንድነው ኖርማል ሬንጅ ውስጥ ላይ ነው ክሊኒካሊ ከ110 እስከ 160 ከሆነ ፌታል ሄርትቢት ኖርማል ሬንጅ ውስጥ ነው ያ ቦርደር ላይን ነው ማለት ነው ቫጂናል ኤግዛሚኔሽን መመለከተን ሰርቪክሱ ፉሊ ዳይሌትድ እንደሆነ ነው ያ ማለት ሰከንድ ስቴጅ ላይ ነው ያለችው membrane rupture አድርጓል vertex presentation ነው left occipital anterior position left occipital anterior or direct occipital anterior ወይም ደግሞ right occipital anterior ምንድነው ኖርማል ፖዚሽን ነው station +1 so next ማኔጅመንታችን ምንድነው ሊሆን የሚችለው ኤ ላይ ተቀመጠው perform cesarean section
ምንም ለዚች እናት ለሲዘሪያን ሴክሽን ኢንዲኬሽን የላትም። እናስወግዳለን። ቢ ትራይ ቫኪዩም ዴሊቨሪ። አሁን እዚህ ጋር ቫኪዩም ዴሊቨሪ ምንም አይነት ኢንዲኬሽን የለም። ምናልባት ፌታል ሃርት ቢት ቦርደር ላይ ስለሆነ ይሄም ደግሞ ሰከንድ ስቴጅ ላይ አንድ እናት ሰከንድ ስቴጅ ላይ ስትሆን ፌታል ሃርት ቢት 110 ኢትስ ኖርማል ነው። ያ ማለት በጣም አርግ የሚያደርገን ነገር አይደለም። ብራዲ ውስጥ እየገባ አይደለም። ምናልባት ከመቶ በታች ምናምን ነገር ቢሆን ኢንዲኬሽን ሊሆን ይችላል። ነገር ግን 110 ፐር ሚኒት ሰከንድ ስቴጅ ላይ ላለች እናት ኢንዲኬሽን አይደለም ለቫኪዩም ዴሊቨሪ። ሶ ቫኪዩም ዴሊቨሪ ምርጫ ውስጥ አይገባም ማለት ነው። ስታርት ኦግመንቴሽን ይላል። ምንም ኦግመንት አናደርግም፣ ምክንያቱም አዲኬት የሆነ ኮንትራክሽን አላት። ፎር ኮንትራክሽን ስትሮንግ ኮንትራክሽን አላት። ምንም ኦግመንት ማድረግ አይጠበቅብንም። ሶ ዲ ላይ ያለው ኮንቲኒው ሌበር ፎሎ አፕ የሚለው ምርጫ መልስ ይሆናል ማለት ነው። ምክንያቱም ለሌሎቹ ለሲዘሪያን ሴክሽንም ለቫኪዩም ዴሊቨሪም ለኦግመንቴሽንም ምንም አይነት ኢንዲኬሽን ስለሌለን ምናልባት እንደ መከራከሪያ ልታነሱ የምትችሉት 110 ፐር ሚኒት ነው ብራዲ የሆነ ነው ፌታል ሃርት ቢቱ ብላችሁ ሜቢ ቫኪዩም ዴሊቨሪን ልመርጡ ትችላላችሁ። ከዚህ በፊትም የተፈተነው ተማሪ ቫኪዩም ዴሊቨሪ ነው መርጦ ሄደው ምናልባት እሱም ያነሳው የፌታል ሃርት ቢቱን ኢሹ ሊሆን ይችላል። ነገር ግን ሰከንድ ስቴጅ ላይ ላለች እናት 110 ፐር ሚኒት የሚያክል ሊያሯሩጠን የሚችል አይደለም ማለት ነው። ሶ ሌቨሩን ስትሪክትሊ ፎሎ እያደረግን ፌታል ሃርት ቢቱን ቢቲውን ኮንትራክሽን ፎሎ እያደረግን ሌቨሩን ኮንቲኒው ብናደርግ የተሻለ ነው። ሶ ዲ ምርጫ ላይ ያለው መልስ ይሆናል ማለት ነው። Sorry. A 35-year-old woman came to health center seeking for medical checkup and then stated that she had lost appetite in the last 6 months. The midwife performed physical examination and found a weight of 45 kg and a height of 1.6 cm and no other abnormalities detected. What is the most likely diagnosis of this woman? So ምንድነው BMI calculate እንድናደርግ ነው እዚህ ጋር እየነገረን ያለው። ሶ BMI equal to weight over height square አድርገን ሜዠር እናደርጋለን ማለት ካልኩሌት እናደርጋለን ማለት ነው። ዌይቱ በኪሎግራም 45 ኪሎግራም ኦቨር 1.6 ሜትር ስኩዌር አድርገን ካልኩሌት እናደርጋለን። ሶ ይሄንን ካልኩሌት ስናደርገው BMI የሚመጣው ኦልሞስት 17.6 አካባቢ ነው። ሶ 17.6 ደግሞ ከኖርማል ሬንጁ በታች ነው። ሶ ይች እናት አንደር ዌይት ነች ማለት ነው። ኖርማል ሬንጁ ከ18.5 እስከ 24.9 ድረስ ኖርማል ሬንጁ ስለሆነ ከኖርማል ሬንጁ በታች ስለሆነች አንደር ዌይት ነች ማለት ነው። ሶ ላይ ያለው ምርጫ መልስ ይሆናል ማለት ነው። 35 years old pregnant woman at 15 weeks of gestation is seen at antenatal care clinic for the first antenatal visit. She has previous history of 2 abortion and 1 term delivery. What is her gravidity? ግራቪዲቲዋን ጠየቀን። ሶ ግራቪዲቲዋን ለመመለስ ምንድነው 15ኛው ሳምንት ላይ ነው የመጣችው ለኤንሲ ቪዚት። ለመጀመሪያ ኤንሲ ቪዚት 15ኛው ሳምንት ላይ መጣች። 2 ጊዜ አቦርሽን አላት እንደን አንድ ተርም ዴሊቨሪ አላት። 2 አቦርሽን ማለት እንደ 2 ፕሬግናንሲ ማለት ነው። 2 ፕሬግናንሲ አንድ ተርም ዴሊቨሪ 3 ያሁኑ ሲጨመር 4 ማለት ነው። ሶ ግራቪዲቲዋ ሊሆን የሚችለው 4 ነው ማለት ነው። ኤ ላይ ያለው ምርጫ ይሆናል። ፓሪቲዋን እዚችን እናት ፓሪቲዋን ኢንኬዝ ፓሪቲዋን ብንጠየቅ ፓሪቲዋ ሊሆን የሚችለው ምንድነው? አንድ ነው። ምክንያቱም ተርም ዴሊቨሪ አንድ ነው ያላት ማለት ነው። 2ቱ አቦርሽን ነው። ያሁኑ ደግሞ ገና 15ኛው ሳምንት ላይ ስለሆነ ፓሪቲዋን ከተጠየቀን አንድ ሊሆን ይችላል ማለት ነው። ነገር ግን ግራቪዲቲዋ 4 ነው እዚች እናት። ወደ ቀጣዩ ጥያቄ ስንሄድ a 35 years old gravid woman with unknown last normal menstrual period gave birth to 3.2 kg male neonate immediately after admission. The body of the neonate was stained with greenish yellow color with no vernix caseosa, has long nail and then calcified placenta. What is the most likely implication for this finding ነው የሚለው።
so last normal menstrual period አይታወቅም so gestational age አይታወቅም ነገር ግን 3.2 ኪሎግራም ሜል ኒዮኔት ወልዳለች የህፃኑን ቦዲ ስናየው ምንድነው greenish yellow color አለው vernix caseosa የለውም greenish yellow color ነው ስቴንድ የሆነው ያ ማለት ምንድነው ሚኮኒየም አለ ማለት ነው የፖስተርም ላይ ሲሆኑ አይነት ካራክተሪስቲክስ ያለው greenish yellow color ሚኮኒየም ዲቨሎፕ አድርጓል ሌላኛው ደግሞ ሎንግ ኔል አለው and calcified placenta እነዚህ ሶስት ነገሮች ሚኮኒየም ስቴንድ greenish yellow color ሚኮኒየም ስቴንድ ሎንግ ኔል እና calcified placenta they are typical signs of postpartum pregnancy so ዲያግኖሲሳችን ሊሆን የሚችለው ፋይንዲንጋችን ሊሆን የሚችለው pregnancy was postpartum የሚለው ቢ ላይ ያለው ምርጫ ይሆናል ማለት ነው እሺ እንቀጥል A 31 years old mother came to clinic for medical checkup. She stated her concern about forced kissing and then fondling by her husband without interest but has no other problem. What is the most appropriate counseling for this woman? ያው እንግዲህ በባሏ forced kissing እና fondling ነው የደረሰባት ያለ ሌላ ችግር የለም. So እንዴት ካውንስል እናደርጋለን ነው ኤላ የተቀመጠው have another partner ጭራሽ ምርጫ ሊሆን የማይችል do not worry about the action ምርጫ ሊሆን አይችልም discuss with her partner ዲ ላይ ያለው go to legal authority ነው የሚለው so ምንም ሳይሻማ ሲ ላይ ያለው ምርጫ መልስ ይሆናል ማለት ነው A 37 years old grand multipara with 38 weeks of gestation come to labor and delivery unit with a chief complaints of pushing down pain of 6 hours duration She has no any ANC follow-up. What most appropriate lab investigation should be ordered for this woman? እንግዲህ ANC ቪዚት የሌላት እናት ነች በፑሽንግ ዳውን ፔን መጣች ከዚህ በፊት ምንም አይነት ANC ሂስትሪ የላትም ሶ ለዚች እናት appropriate የሆነው ኢንቨስቲጌሽን የትኛው ነው የሚለው ኤላ የተቀመጠው ብለድ ፊልም ይላል ብለድ ፊልም የምንልከው ዊዝ ኢንዲኬሽን ነው ለሁሉም እናቶች የሚላክ ኢንቨስቲጌሽን አይደለም በተመሳሳይ ስቱል ኤግዛሚኔሽን እንደዛው ብለድ ግሉኮስም በተመሳሳይ ዊዝ ኢንዲኬሽን የሚላክ ላብ ኢንቨስቲጌሽን ነው ሶ ብለድ ግሩፕ ኤንድ አርኤች ግን አንድ ናት ፎር ዘ ፈርስት ታይም ስናገኛት ሊላክ የሚችል አፕሮፕሪየት የሆነ ኢንቨስቲጌሽን ነው ማለት ነው ሶ ዲ ላይ ያለው ምርጫ መልስ ይሆናል ማለት ነው ወደ ቀጣዩ ጥያቄ ስንሄድ A 40 years old gravidas reparato woman with gestational age of 37 weeks admitted with a diagnosis of active first stage of labor. Abdominal examination shows contraction was 3 contraction per 10 minutes which lasts 45 seconds. The fetal heartbeat was 142 per minute. Cephalic presentation. On digital examination, adducate pelvis, cervix 6 cm dilated and then gestation was -2. Evaluation after 4 hours of admission shows that contraction per 10 minutes which lasts 40 seconds, fetal heartbeat was 136 per minute, cervical dilation was 8 cm. What is the most likely diagnosis for this woman? Namila. Sorry, ትንሽ ጉንፋን ነገር ስለያዘኝ ነው ይቅርታ አድርጉልኝ ስለድምጼ ጥያቄውን በደንብ እንረዳው መጀመሪያ ኢቫሉዌት ስናደርጋት ምንድነው ሌሎቹን እንተዋቸውና cervical dilation 6 cm ነበር after 4 hours ኢቫሉዌት ስናደርግ ወይም ደግሞ ኤግዛማይን ስናደርግ ደግሞ cervical dilation 8 cm after 4 hours active ላይ ነበረችና 6 cm ላይ ነበረች እናት after 4 hours ኢቫሉዌት ስናደርግ cervix 8 cm so what is the most likely diagnosis for this woman ነው የሚለው አሁን አክቲቭ ፌዝ ላይ ያሉ ዲስኦርደሮችን ነው እያነሳልን ያለው ሶ አክቲቭ ፌዝ ላይ አክቲቭ ፈርስት ስቴጅ ላይ ፕሮትራክሽን እና አረስት ዲስኦርደር የሚባሉ ነገሮች አሉ አረስት ዲስኦርደር ማለት መጀመሪያ አሰስ አድርገናል after 4 hours አሰስ እናደርግ ወይም ደግሞ ኢቫሉዌት ስናደርግ ምንም አይነት ቼንጅ ከሌለ የሰርቫይካል ዳይሌሽን ቼንጅ ከሌለ አረስት ዲስኦርደር እንላለን ያ ማለት ይችናት
upon admission 6 ሴንቲሜትር ነበረች after 4 hours measure ለማድረግ እዛው 6 ሴንቲሜትር ላይ ከሆነ arrest cervical disorder ብለን እንጠራዋለን ነገር ግን ይቺ ናት after 4 hours measure ስናደርግ ከ6 ሴንቲሜትር ወደ 8 ሴንቲሜትር መጥቷል ነገር ግን በቂ አይደለም ያ ማለት ምንድነው protracted ነው ማለት ነው protracted ነው ማለት አንድ እናት በper hour ሰርቬክሱ ዳይሌት ማድረግ ያለበት የራሱ የሆነ ፕሮግረስ አለ ከዛ ፕሮግረስ በታች ሲሆን protracted ነው አለ ለምሳሌ እቺ እናት ፓራ ቱነች ያ ማለት መልቲፓረስ ነች ማለት ነው ፓራ ቱነች ማለት መልቲፓረስ ነው ለመልቲፓረስ at least 1.5 ሴንቲሜትር per hour ፕሮግረስ ማድረግ መቻል አለበት አክቲቭ ፌዝ ላይ ማለት ነው ነገር ግን 1.5 ሴንቲሜትር እና ከዛ በላይ ፕሮግረስ ካላደረገ protracted ነው እንለዋለን አሁን ለምሳሌ የዚች እናት ፓራቱ ነች መልቲፓራ ነች ሶ በሰዓት ውስጥ 1.5 ሴንቲሜትር ፕሮግረስ ማሳየት መቻል አለበት ከአራት በኋላ ነው ኢቫሉዌት ያደረግናት ሶ 1.5 ሴንቲሜትር ሲባዛ በ4 ኦልሞስት ስንት ማለት ነው 6 ሴንቲሜትር ይችና 6 ሴንቲሜትር መሄድ መቻል አለበት ሚኒመም ነው 6 ሴንቲሜትር ያ ማለት ሰከንድ ስቴጅ መግባት ነበረባት ይችናት after 4 hours second stage መግባት ነበረባት ነገር ግን ያለችው ስንት ሴንቲሜትር ላይ ነው 8 ሴንቲሜትር ላይ ነው ሶ ምን አደረገ ማለት ነው ፕሮትራክት አደረገ ሶ የዚች እናት protracted disorder ይች እናት protracted disorder ዴቨሎፕ አድርጋለች ማለት ነው ሶ protracted cervical dilation የሚለው ሲላይ ያለው ምርጫ መልስ ይሆናል ማለት ነው ለፕሪሚፓረስ ከሆነ protracted የምንለው 1 ሴንቲሜትር ከ1 ሴንቲሜትር በታች per hour በታች ፕሮግረስ ካደረገ ለፕሪሚፓረስ protracted እንለዋለን ማለት ነው ሶ ይች እናት protracted cervical dilation ነው ዴቨሎፕ ያደረገችው ማለት ነው ወደ ቀጣዩ ጥያቄ እንሂድ A 29 years old urban resident and an educated woman come to health center for family planning service. On assessment, she had regular menstrual bleeding and no history of medical illness and using family planning method. However, her examination showed that excessive vaginal discharge and fever. After counseling, she chooses to use natural family planning methods. What type of family planning method is most appropriate for this client ነው የሚለው ለፋሚሊ ፕላኒንግ ነው የመጣችው ሶ ኤግዛማይን ስናደርጋት ኤክሰሲቭ ቫጂናል ዲስቻርጅ እና ፌቨር ነው ያላት ፌብራይል ነች ኤክሰሲቭ ቫጂናል ዲስቻርጅ አላት ሶ እቺን ኤግዛሚኔሽን ይዘን የትኛው ናቹራል ፋሚሊ ፕላኒንግ ሜተድ ነው ለሱ አፕሮፕሪየት የሚለውን ሴሌክት እናደርጋለን ማለት ነው የመጀመሪያው ሰርቫይካል ሙከስ ሜተድ ይባላል ሰርቫይካል ሙከስ ሜተድ ነው ምርጫ ላይ ተቀመጠው ሶ ለዚህና ሰርቫይካል ሙከስ ሜተድ አፕሮፕሪየት አይደለም ምክንያቱም ኤክሰሲቭ ቫጂናል ዲስቻርጅ አላት ሶ ሰርቫይካል ሙከስ ሜተድን እንዴት አድርገን ኤግዛማይን ልናደርግ ነው ስለዚህ she is not candidate for cervical mucus method ሁለተኛው ካሌንደር ሪትም ሜተድ ነው የሚለው እሱን ዝለልና ሲላይ ያለው ነው ሲላይ ያለው ባዛል ቤዲ ቴምፕሬቸር ነው የሚለው ይቺ እናት ደግሞ ፌብራይል ነች ፌብራይል ለሆነች እናት ደግሞ ባዛል ቤዲ ቴምፕሬቸር መጠቀም አንችልም ምክንያቱም አፕሮፕሪየት አይመጣልንም ማለት ነው ሶ ይቺ እናት ለካሌንደር ሪትም ሜተድ ካንዲዴት ማለት ነው ምክንያቱም ሬጉላር ሚኒስትራል ፔሪድ አላት ኤክሰሲቭ ቫጂናል ዲስቻርጅ እና ፌቨር መኖሩም ካሌንደር ሪትም ሜተዱን አፌክት ስለማያደርገው ሶ ለካሌንደር ሪትም ሜተድ ካንዲዴት ነች ማለት ነው ወደ ቀጣዩ ጥያቄ ስንል A 35 years old premi-gravid mother was admitted to labor ward in her late active first stage of labor. Ultrasound scan that was taken 2 days back showed her gestational age was 39 weeks, longitudinal cephalic presentation and estimated fetal weight was 3,400 grams. In the second stage of labor, there is a difficulty in expulsion of fetal head. There is bulging thinned perineum with a fear of excessive laceration. Therefore, the midwife performed an episiotomy for delivery. What is the most likely possible indication of an episiotomy? Ela premi-gravida ila. Premi-gravidity is not an indication for episiotomy. B. Rigid perineum ነው የሚለው C. Instrumental delivery.
ኢንስትሩሜንታል ዴሊቨሪ ኢንዲኬሽን አይደለም ነገር ግን appropriately እንጠቀም ማለት accordingly እንጠቀመው እንችላለን ማክሮሶሚያም ብቻውን an indication አይደለም so rigid perineum is an indication for episiotomy ማለት ነው so primigravida ስለሆነች routinely episiotomy አንሰራም instrumental delivery ምንጠቀም ከሆነም እንኳን ማለት ኢንስትሩሜንታል ዴሊቨሪ መጠቀማችን ብቻውን ኢንዲኬሽን አይደለም ምናልባት ስፔሱን ከፈለግነው አፕላይ ለማድረግ ካልተመቸን ብቻና ስፔሱን ኢንትሮተስ ላይ ያለውን ስፔሱን ግዴታ የሚያስፈልገን ከሆነና ለዛ ምንጠቀመው ከሆነ ኢንስትሩሜንታል ዴሊቨሪ ላይ ኤፒዞቶሚ እንጠቀም እንችላለን ነገር ግን ኢንስትሩሜንታል ዴሊቨሪ መጠቀማችን ብቻውን ለኤፒዞቶሚ ኢንዲኬሽን አይደለም ማክሮሶሚያ መሆኑ ለኤፒዞቶሚ ብቻውን ኢንዲኬሽን አይደለም ነገር ግን በዚህ ሴናሪዮ መሰረት ሪጂድ ፐሪኒየም አንዱ ለኤፒዞቶሚ ኢንዲኬሽን ነው ማለት ነው ለዛሬ ፓርት 2 ላይ ይዤላችሁ የመጣሁት ይሄን ይመስላል አመሰግናለሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ በቀጣይ ሌሎች ፓርቶችን ይዤ እመጣለሁ ለዛሬ ከዚህ ጋር ይበቃናል ማለት ነው አመሰግናለሁ